የቀድሞው የኢትዮጵያ ጠቅላይ ሚኒስትር አቶ ታምራት ላይኔ በላይቤሪያ ኢንቨስት ለማድረግ ከላይቤሪያ መንግስት ጋር ንግግር ማድረጋቸው ተዘገበ። እውቁ ኢትዮጵያዊ ገጣሚና ደራሲ በእውቀቱ ስዩም በስፔን ባርሴሎና በተካሄደው ዓለም አቀፍ የስነ ግጥም ፌስቲቫል ላይ የጥበብ ስራዎቹን አቀረበ። ዶክተር አርከበ ቆባይ በአፍሪካን ፕላስ ላይ ቀርበው ባደረጉት ቆይታ ስለ 1997 ምርጫ መነሻ ሰበቦች፣ በከንቲባነት ዘመናቸው ስለነበረው ተግዳሮት እንዲሁም ስለ አሁኗ ትውልድ የፖለቲካ ንቃተ ህሊና ሰፋ ያለ ማብራሪያን ሰጡ። ኬንያ ከነዳጅ እጥረት ጥገኝነት ለመላቀቅ ወደ 100,000 የኤሌክትሪክ መኪኖች ከቀረጽ ነጻ እንዲገቡ ወሰነች። በአየር ሙቀት መጨመር ምክንያት መርዛማ አበቦች ወደ ሰዎች መኖሪያ እየተሰደዱ መሆኑ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስላለው ድርድር በተደጋጋሚ የሚያወጧቸው አዎንታዊ መግለጫዎች ዓላማቸው በዓለም አቀፍ ገበያ ላይ የናረውን የነዳጅ ዋጋ ለመቆጣጠርና ለማረጋገጥ ሲሉ ዓለምን እየዋሹ መሆኑን በቴህራን ዩኒቨርሲቲ ተባባሪ ፕሮፌሰር ፎአድ ኢዛድ ከአልጀዚራ ጋር በነበራቸው ቆይታ ገለጹ። ኢራንና አሜሪካን ለማሸማገል ዲፕሎማሲያዊ ጥረቶች ቢቀጥሉም ዋሽንግተን ቴህራን ላይ በድጋሚ ጥቃት ለመፈጸም እየተዘጋጀች ነው ተባለ።